ቅጣው ማለት ነው። ለምን አንተ ያውን ደም መላሽ አትለው? ከማን ደፍሮ ይሻላል ብለህ ነው? እርግጥ ቆንጆ ስም ነው ደም መላሽ። እንዴት ነው እንጂ አባዬ፣ ደም መላሽ አሸበረ እርግጥ ያዝብጥ የሚባል ስምማ አንመርጥም። የልጁን መወለድ ዜና ስሰማ ዜና እንዴ ዜና በስንቱ ቅጣው። አዎ ይሄ መሆን አለበት። ዜና ማለት እኮ ወሬ ማለት ነው። እኔ ቫንዳይክ እንዴ ሊቨርፑል ዛሬ ጨዋታ አለው አይደለም ጋሽ? ትናንት ጫወታ አይደለም ካርታ ማድረግ ነው እንዴ? በየቀኑ ጨዋታው አቶ ምን ተስኖት ካርታ ይጫወታሉ እንዴ? ማለት ቁማር ምን ነው? የልጅ ልጅህን ስም አኬ አለትለው ወይስ ጆክ አለትለው? እዚህ ንግር ውስጥ የአንጨፍጨፍ የሚለው የሩሲያ ታሪክ ይሻላል። ራሻኖች ምን ይላሉ? ከስንዴ መሀል ቀጥ ብሎ የሚወጣው ባዶ ነው ይላሉ። ግን ጎንበስ ያለው ግን ፍሬያማ ነው ይላሉ። ራሻኖች ረዣዥም ሰዎች ጥሩ ቦታ ለአስተዳደር ቦታ ይሰጣቸዋል። እና ምን ማለት ነው? ለልጅ ልጄ ያወጣውለት ዜና የሚለው ስም እንዲጸድልኝ በእኛ በኢትዮጵያውያን ደግሞ ረጃጅሞች የውነት ጅላጅል ምናምንቶች መለያ አድርገን ነው የምንቆጥረው። አጭሮችን ደግሞ ነገር አዋቂዎች፣ ብልሆች፣ ጠቢዎች አድርገን ነው ምስላቸው። እና የአጭር ብልሃቴን ተጠቅሜ ከ10 ምናምን ተጫዋቾች አንዱን መርጬ ቫንዳይክ ብየዋለሁ። ቁመቱስ እንዴት ነው? ቁመቱ ብቅል አውራጅ አይነት ነገር ነው። ነገር ግን ጨዋታ ያውቅበታል፣ ጨዋታ ይችሉበታል። ከእንክርዳድ ጋር ተጠርጎ የወደቀ ስንዴ እንዳይሆን እንጂ ቫንዳይክ ከረጃጅሞች ውስጥ የተለየ ምርጥ ብልህ ተጫዋች። እንግዲህ በረዥሞች ብልህነት ከተስማማ ስም ማውጣት ያለብን እኔ ነኝ። ማነው የተስማማው? ግን ልጁን በአንድ ቅሪላ ገፊ ከምንሰይመው ዜና ብንለው አይሻልም? ይሄ ቅሪላ ገፊ እኮ አንዴ ጫማውን ከሰቀለ እኮ በቃ ስሙም ይደበዝዛል። ከዛ ይልቅ ክላሲካል የሆነ ስም ብናወጣ። የጋሽ ቅጣው ሀሳብ ሚዛን የሚደፋ ይመስለኛል።